ወዳጆቼ በጣም እኮ ነው የሚገርመው። የእግዚአብሔር አሰራር ረቂቅ ነው። የእግዚአብሔር አሰራር አይመረመርበትም። የእግዚአብሔር አሰራር አይታወቅበትም። እግዚአብሔር እንዴት እንደሚሰራ መመርመር አንችልም። ረቂቅ ነው፣ አይታወቅም። እግዚአብሔር እኛ ከምናስበው ከኛ ቀመር ያለፈ ነው። ከኛ ስኬጁል ያለፈ ነው። ከኛ እይታ ያለፈ ነው። በጣም የሚገርም ነው። አስደናቂ ነው። አሰራሩ ሚራክሌስ ነው። ሰውዬ ጌዲዮን አይገርማችሁም? ለራሱ ፈሪ የነበረ ማለት ነው። ለራሱ ለገዛ ለአንዲት ነፍስ ሰግተው ጥሻ ውስጥ ጫካ ውስጥ አውዱማ ውስጥ የተደበቀውን ሰውዬ ምን ብሎ መጣ? ጽኑ፣ ኃያል፣ ብርቱ፣ ተዋጊ ብሎ መጣ። ከዛስ እስራኤልን ታድናለህ። በጣም የሚገርም ነው። እስራኤልን መላ እስራኤልን ታድናለህ አለ። አንድ ለገዛ ነፍሱ ፈርቶና ሰግቶ የተደበቀውን ሰውዬ ፈሪና በቆባቃ የሆነውን ሰውዬ እስራኤልን ታድናለህ፣ መላ እስራኤልን ነፃ ታወጣለህ፣ በአንተ እጅ ነው እስራኤልን የሚያድነው ብለው እግዚአብሔር መጣ ማለት ነው። በጣም የሚገርም እኮ፣ በጣም የሚያስደንቅ ነው። ስለዚህ ይህ ነገር አልዋጥ ብሎት ጌዲዮን በምኔ ነው ይሄንን ማደርገው? በምኔ ነው እስራኤልን እኔ ነፃ ማውጣት የሚችለው? ይህ በጣም ክፍሉን በሚታነቡበት ጊዜ ይህ እስራኤልን በጊዜው ሲገዙ የነበሩ እነዚህ አሜሌቃውያን፣ እነዚህ ሚዲያማውያን እና ደግሞ ምስራቅ አካባቢ የሚኖሩ ሰዎች ብዛታቸው እንደ አንበጣ ያክል በጣም የበዛ ህዝብ ነው እስራኤል ላይ መጥተው የሰፈረው። እስራኤል ላይ መጥተው የተሰባሰቡት፣ እስራኤል ላይ መጥተው የሰፈሩት። ከዚህ ህዝብ ፈሪ የነበረውን እስራኤልን ከዚህ ከጠላቶቻቸው እጅ እስራኤልን ነፃ ታወጣለህ ብሎ ሲልክ ጌዲዮን በምን ያለው? እኔ የተጠቀው ወገኔ የተጠቀው እኔ ታናሽ እንቁት በምኔ ነው ማድነው? ዋው! ጌዲዮን እንደዚህ ማለት አሜን ብሎ ነው መቀበል ያለበት። እችላለሁ ብሎ ነው መውጣት ያለበት። አደርጋለሁ ብሎ ነው መውጣት ያለበት። በጣም የሚገርም ነው። ለራሱ ያልሆነውን ሰውዬ ለትውልድ ትሆናለህ። ራሱን ነፃ ማውጣት ያልቻለውን ሰውዬ ትውልድን ነፃ፣ ሀገርን ነፃ፣ ህዝብን ነፃ ታውጣለህ ብሎ እግዚአብሔር ሲመጣ ለመቀበል ለማመን ቸገረው፣ ከበደው። ይህ ማለት እኮ አንድን ግለሰብ ለራሱ በትክክል መመገብ ያልቻለውን ማለት በትክክል ምሳና ቁርስ እራት መመገብ ያልቻለውን ሰውዬን ሀገር ትመግባለህ ብሎ እግዚአብሔር ቃል መስጣት እንደ ማለት ነው። ሀገር ትመግባለህ፣ ሰጪ ትሆናለህ ብለው እግዚአብሔር ክዳን እንደ መግባት ነው። ትንቢት ፕሮፌሲን እንደ መስጣት አይነት ነገር ነው። ይህ በጣም ከባድ ነው። ነገር ግን እግዚአብሔር ካለ በቃ ይቻላል። የማይቻል ነገር የለም። ብቻ ከእግዚአብሔር አንደበት ቃል ይውጣ እንጂ እግዚአብሔር ይነሳ እንጂ። ወገኖቼ እግዚአብሔር አምላክ በመጽሐፍ ቅዱሳችን ውስጥ ላይ ትልልቅ የሆኑ ተአምራቶችን የሰራው እጅግ በማይመስልበትና በማይታሰብበት ረቂቅ በሆኑ መንገዶች ናቸው። እግዚአብሔር አምላክ ትላልቅ ተአምራቶችን፣ ትላልቅ ገድሎችን እግዚአብሔር የፈጸመው። ስለዚህ ዛሬ ያንተን ሊሚቴሽን አልፎ እግዚአብሔር እንደሚሰራ ማመን አለብኝ። ያንቺን ሊሚቴሽን፣ ያንቺን ውስንነትን አልፎ እግዚአብሔር ተአምራትን እንደሚያደርግ፣ ድንቅን እንደሚሰራ፣ ያንተ አለማወቅ፣ ብዙ አለመማር፣ ብዙ ሀብት አለመኖር፣ ብዙ የተማረ ፋሚሊ ውስጥ አለመወለድ፣ በጣም በሰለጠነ ማህበረሰብ መካከል ላይ አለማደግ የእግዚአብሔርን አጀንዳ፣ የእግዚአብሔርን ፕሮግራም ከአንቺ ላይ እንደማያጥፍ፣ እንደማይመልስ፣ እንደማያቆመው ሃሌሉያ መረዳትና ማመን ያስፈልገናል ማለት ነው። ስለዚህ እግዚአብሔር ሊሰራ ከሚፈልገው ፕሮግራም ጋር ከኛ የሚጠበቅብን ነገር ምንድን ነው? በእምነት እሺ ብለን ኦኬ ብለን ልባችንን ከፍተን መተባበርና ከሱ ጋር አብረን ማበር፣ ራሳችንን መስጣት፣ ልባችንን መፍቀድ ነው ያለብን። ጌዲዮንን እግዚአብሔር ከጌዲዮን የጠየቀው አንድ ነገር ነው። ከጌዲዮን በምን አድናለሁ ብሎ ጌዲዮን በጠየቀ ጊዜ እግዚአብሔር ጌዲዮንን ያለው አንድን ነገር ነው። ጌዲዮንን ያለው በጉልበት ሂድ ነው ያለው። በጉልበት ሂድ which means ራስን ስጥ። እኔ እጠቀመሃል፣ እኔ አንተ ላይ ይገለጣል፣ እኔ ኃይሌን አሳያል። አንተ አትችልም? አው
ጉልበት የለም። አዎ አንተ በቤተሰብ ውስጥ ላይ ካሉት ወንድሞች መካከል የመጨረሻ ታናሽ የተናከነ። አዎ በነገራችን ላይ በተለምዶ በእስራኤል ታሪክ በአይሁዳውያን ባህል በቤት ውስጥ ከተወለዱ ልጆች መካከል የመጨረሻ የተወለደ ልጅ በጣም የተናቀ፣ ለምንም ነገር የማይፈለግ፣ ለምንም ነገር የማይታሰብ። ታስታውሳላችሁ አይደለ? በሳሙኤል መጽሐፍ ላይም የዳዊትን ታሪክ ታስታውሳላችሁ አይደለ? ሳሙኤል በቀንድ ላይ ዘይት ይዞ ለመቅባት ንጉሥ ለመቅባት ወደ ኤሳይ ቤት ሲመጣ ኤሳይ ያሰለፋቸው ከዳዊት በፊት የነበሩት እነ ኤልያምን እነ ሳምን ትላልቆችን ነበር። ዳዊት ምድረ በዳ ላይ በጎች እየጠበቀ ነበር። ተረስቷል። የመጨረሻ ልጅ ነው። አይታሰብም። ለቁም ነገር አይፈለግም። ለቁም ነገር አይሆንም። ይበቃል። ለንግስና ለመሪነት ነፃ ለማውጣት አይጠበቅም። ስለዚህ ብዙ ጊዜ ይረሳል። ከወለደው ከገዛ አባትና እናት ማይንድ ውስጡላ የመውጣት ልብ ውስጡላ የመረሳት ፕሮባቢሊቲ በጣም ሰፊ ነው። የመጨረሻ ልጆች ማለት ነው። ለዚህ ነው ጌዲዮን ምን ያለው? እኔ በቤቴ ውስጥ ላይ ካሉ ልጆች መካከል ሁሉ የመጨረሻ ነኝ ያለው ማለት ነው። የመጨረሻ ነኝ ያለው ይሄ የማይካድ ነው። እውነታ ነው ወገኑ። አው የተጠቃ ነው። 12 ነገድ አሉ። ከ12ቱም ነገዶች ጌዲዮን የተወለደበት ነገድ ኃያል አልነበረም፣ ብርቱ አልነበረም። እሱ ከተወለደበት ነገድ ውስጥ መሪ አልተነስቶ አይታወቅም። አዳኝ ተነስቶ አይታወቅም። እስራኤልን እንደ ህዝብ እንደ ሀገር የመራም ተነስቶ ከዛ በፊት ተቀብቶ ተጠርቶ አይታወቅም። ስለዚህ የተላቀ ነገድ ነው፣ የተላቀ ቤተሰብ ነው። ይሄ ሪያሊቲ ነው፣ መካድ አይቻልም። ነገር ግን ይሄ ሊሚቴሽን ሁሉ እያለ እኔ አልፌ በአንተ ላይ እገለጥብሃለሁ፣ አልፌ በአንተ ላይ ይሰራለሁ፣ አልፌ በአንተ ላይ እኔ ይታያለሁ። አንተ ግን አንድ ነገር ብቻ አድርጋል። ፕሬስ ጋር አንድ ነገር ብቻ አድርግ፣ በጉልበት ሂድ አለው። ልብህን ስጥ፣ ራሴን ስጠኝ፣ እኔ ያንተን ውስንነት ምን አደርጋለሁ? እጠቀማለሁ አለው ማለት ነው። ስለዚህ ወገኖቼ ከኛ የሚጠበቅብን አንድና አንድ ነው። ራሳችንን አሳልፈን ሰሚት ማድረግ ነው። ለእግዚአብሔር ሳክሪፋይስ ማድረግ ነው። ራሳችንን መስዋዕት ማድረግ ነው። ሕያው ቅዱስ ደስ የሚያሰኝ ፍጹምና ሙሉ መስዋዕት አድርገን ራሳችንን ለእግዚአብሔር ማቅረብ ነው። እግዚአብሔር ከነ ጉድለታችን፣ ከነ ክፍተታችን፣ ከነ ሊሚቴሽናችን፣ ከነ ድካማችን እግዚአብሔር ለሚፈልገው ዓላማ ይጠቀመዋል። ሃሌሉያ! የበለጠ ወደ እግዚአብሔር መቅረብና ራሳችንን ለእግዚአብሔር መስጣት ይሆንልን። በዚህ በረከት እግዚአብሔር ይባርካችሁ። በኢየሱስ ስም ባረኳችሁ። አሜን።